እሺ ጤና ይስጥልኝ። አሁን የወንድ ልጅ የቀን ታስኮች የት ጋር እንደሚሆኑና እንዴት እንደሚሰሩ በዚህ ቪዲዮ እናያለን ማለት ነው። ከዚህ በፊት እንዳወራነው የወንድ ልጅ የቀን ታስኮች በጣም ትንሽ ናቸው። በዛ ከተባለ 600 ኮይን ነው የሚያገኝ 600 ኮይን ማለት ነው። ስለዚህ ያ ነገር በየቀኑ እንትን ማለቱ ምንም የትም አያደርስም። እነዚህ 600 ኮይኖች መለቃቀሙ ማለት ነው። ምንድነው መሆን ያለበት? ዋናው ስራ ስለ ፕላትፎርሙ በደንብ አውቀን በደንብ ተረድተን ከዛ ኤጀንት ሆነን በስሮቻችን ሆስቶችን እያስገባን ነው ገቢያችንን ለማሳደግ ያለብን እንጂ እንደዚህ እንትን እየለቀሙ ምናምን አያስኬድም። እንድሰለች ነው የሚያደርግ። ግን ከዛ በተጨማሪ ምንድነው ያው በፕላትፎርሙ እስካለን ድረስ እነዚህን መውሰዳችን ደግሞ ያው ማቆም የለብንም። አንዳንድ ኤክስቼንጆች ይሆኑናል። ግን ቢያንስ እስከዛው ሴቶችን እያስገባን ኢንቫይት ያደረግን ኤጀንትም ባንሆን ሴቶችን እስከዛው ኢንቫይት እያደረግን ገቢያችን እነሱም $1 እኛም $1 የምናገኝበትን ነገር ከዛ በተጨማሪ ደግሞ ስለ ፕላትፎርም በደንብ አውቀን ተረድተን ከዛ በኋላ ኤጀንት እንዲያደርገን ከጠየቅነው በኋላ ኤጀንት ሆነን ሌቭል 5 ደርሰን ላይቭን መግባት እንችላለን። ከዛ በኋላ ላይቭ የምናገኛቸውን ሰዎች ደግሞ ሆስት ማድረግ እያደረግን እንደዚህ ካፒታላችን ገቢያችንን ማሳደግ ነው ያለብን። ስለዚህ ለማንኛውም አሁን የወንዶች የት ጋር የቀን ታስክ የት እንደሚሰራ እንዴት ኮይን እንደሚያገኝ በዚህ ቪዲዮ እናያለን ማለት ነው። መጀመሪያ የት ነው የምንገባው? እዚህ ጋር ከአምፖል ምልክት ካለችባት እዚች ጋር እንገባለን። እሷን ነክተን ማለት ነው። እሷን ነክተን ከገባን በኋላ ይኸው እዚህ ለምሳሌ ኦኬ ስንለው እዚህ ጋር ሪዋርዶች እናገኛለን። ሪዋርዶች ማለት የቀን ሪዋርድ የት ጋር እንደሚገኙ እቺ ሪዋርድ የምትለው እዚህ ጋር ያለችው እሷ ነው። ነክተን ነው ወደ የቀን ታስኮችን የት እንደሆኑ የምጠቆመን ማለት ነው። ኦኬ እንላለን። ኦኬ ስንል ልክ እንደዚህ ያመጣልናል። ከዚህ ጋር ያው እዚህ ጋር አስቀምጠን ዴሊ ታስክ የምትለው እዚህ ጋር ከታች 15 ደቂቃ ተቀመጥና 200 ኮይን ስጥ ፓርቲ ጋር እያለን ያለ እዚህ ጋር ከታች እዚህ ጋር 0.15 ትላለች። 15 ደቂቃ ተቀምጠህ ፓርቲ ላይ 200 ኮይን አገኝ ይላል። ኦኬ ጎ ስንለው ወደዚህ ያመጣናል። እዚህ ጋር ምንድነው ብንችል ኤጀንታችን ጋር ለወንበር መያዝ ይዘን መቀመጥ የምንችለው። ለምን አብዛኛው ሰው ወንበሩን ይቆልፈዋል፣ ለሆስቶቹ ማለት ነው። ስለዚህ ወይ ደግሞ ፎሎ በማድረግ ከአንዱ ቤት ገብተን መያዝ እንችላለን። ግን ፎሎ ያደረግነው እዚህ ጋር ፎሎ ከሚለው ያ ፎሎ ወዳደረግነው ሰው እንሄዳለን። እዚህ ጋር እሱን በምንነካበት ሰዓት ፎሎ ያደረግነው ሰዎች እዚህ ጋር ተደርድረው ይመጡልናል ማለት ነው። ከዛ ፎሎ ካደረግነው ሰዎች ውስጥ ከአንዱ እንገባለን። ለምሳሌ እዚህ ጋር ልግባ። ይኸው እዚህ ጋር ወንበር የወንድ ወንበር እዚህ ጋር ነጯ ታየናለች። እዚህ ጋር ይታያል አይደል? የወንድ ወንበር ላይ የወንዱ ወንበር እዚህ ጋር ነጩ ነው። የሴት የወንድ ወንበር የሚባል አለ። የሴት ወንበር ወርቃማ ነው። ወርቃማዎች ለምሳሌ እስኪ እናሳይ እንየው በዚህ ጋር ፓርቲ ውስጥ ከአንዱ ፓርቲ እንገባለን። የወንዱ ወንበር የሚባል አለ። ከወንዱ ወንበር ውስጥ ሄደን እንቀመጣለን ማለት ነው። የወንድ ወንበር እስኪ ፓርቲ የከፈተ
ለምሳሌ እዚህ ጋር እዚህ ጋር ወንበር እዚህ ከያዝን በኋላ ማይካችን አጥፍተን 15 ደቂቃ ሲሞላ ሪሲቭ እንላለን። ሌላው ደግሞ እዚህ ጋር ያለችው ላኪ ቦክሷን ላኪ ቦክስ የምትባለው እዚህ ጋር የምትታያችሁ እዚህ ጋር ያለችው ላኪ ቦክስ 5 ደቂቃ ስትሞላ ከ5 ደቂቃ ወደ ታች ነው 4 ደቂቃ 2 ደቂቃ 3 ደቂቃ እያለች ነው የምትሄድ። እሷን 00 ስትል ኦኬ ስንላት ኮይን ትሰጠናለች። ላኪ ቦክስ ትባላለች። በቀን 10 ጊዜ ነው የምትሰጠን እቺ ማለት ነው። እና ኔትወርካችን ፈጣን ከሆነ 40 ኮይን ትሰጠናለች። በጣም ኔትወርካችን ፈጣን ከሆነ፣ ኔትወርካችን ደካማ ከሆነ ደግሞ 5 ነው የምትሰጠን 5 ኮይን ማለት ነው። እና መጨረሻ ላይ ምንድነው የ15 ደቂቃ ፓርቲ እንደተቀመጠና ምልክት እዚህ ጋር ይመጣል። እዚህ ጋር ሜሴጅ ይላክልናል። ሜሴጁ ምንድነው የሚል ፓርቲን ጨርሰሃል 200 ኮይን ውሰድ የሚል ሜሴጅ ይልኩልናል ማለት ነው። አሁን ፓርቲ ጋር ስለተቀመጡ ቅድም 0 ደቂቃ የነበረው እዚህ ጋር ስናየው ያው 1 ደቂቃ ማለት ጀምሯል። እዚህ ጋር 1 ደቂቃ ብሎ ጀመረ። 15 ደቂቃ ሲል ይሄ ጎ የነበረው ወደ ሪሲቭ ይቀየራል። ጎ የነበረው እዚህ ጋር ሪሲቭ ወደሚል ይቀየራል ማለት ነው። እዚህ ጋር ያለው ጎ የሚለው እዚህ ጋር ያለው ወደ ሪሲቭ ይቀየራል ማለት ነው። 15 ደቂቃ ሲሞላ ያኔ ሪሲቭ ብለን 200 ኮይናችን እንወስዳለን ማለት ነው። ከዛ በተጨማሪ ግን አሁንም እንዳልነው ይሄን ነገር በየቀኑ እስካለን ድረስ ፕላትፎርም እስከተረ እየተረዳነ በደንብ እስክንረዳው ያው አንዳንዴ ይጠቅማል ነው እንጂ ይሄን ሲለቅም መዋል ምንም እንትን አይልም፣ የትም አያደርስም። ኢንቫይት እያደረግን ከዚህ ጋር እንዳለችው እቺን ኢንቪቴሽን ሊንክ እየነካን ኢንቫይት እያደረግን ሰዎችን ሼር እያደረግን የራሳችን አሁን እዚህ ጋር ኢንቫይት የምትለውን ኦኬ ስላት የሊንክ ትሰጠናለች። ሊንክ እዚህ ጋር ኢንቫይት ነው የምትለው ሊንክ ትመጣለች። እዚህ ጋር እዚህ ጋር ይሄን ኦኬ ስንል የኢንቪቴሽን አማራጮችን ያመጣልናል። በየትኛው እንደሆነ በአራት አይነት ነው ያለ። ከዚህ ጋር ያለውን ይሄን ሼር የሚለውን ኦኬ ብለን እንገባለን። ኦኬ ስንለው እዚህ ጋር በፌስቡክ ጓደኛ ከሆነ የፌስቡክ እዚህ ጋር በሜሴንጀር፣ በዋትስአፕ፣ ላይን፣ ኢንስታግራም ቀጥሎ ደግሞ እዚህ ጋር ሊንኳን ይሰጠናል። ኮፒ ሊንክ ሞር ደግሞ ሞር ስንነካው በተለያዩ አማራጮች እዚህ ጋር ያሉትን ያመጣልናል ማለት ነው። ሶ እኛ የምናደርጋለን ኮፒ ሊንክ የምትለውን እችን አንዴ ኮፒ እናደርጋትና አሁን ኮፒ አድርጎልናል። በፈለግነው በሜሴጅም በምናምንም ልከን ከዛ ኢንቫይት አድርገን በኢንቫይት እዚህ ጋር የተቀመጠውን $14 ማግኘት እንችላለን ማለት ነው። ስለዚህ ሰው ማስገባታችን አንርሳ፣ ፕላትፎርም በደንብ እንረዳ። ከዛ በተጨማሪ ደግሞ ሰዎችን እናስገባ። እንደዛ እያደረግን ገቢያችን እንዲጨምር ማድረግ እንችላለን። ለዛሬው በዚህ በቀን ስላዳመጣችሁኝ አመሰግናለሁ።